የእውነት ነው የምልህ እርስ በርስ እንድትባሉ የተፈለገ ነገር ነው። መጀመሪያ የተመሰረተው ቤታና ሊያሾ ሲጣሉ የሊያሾን የዩቲዩብ አካውንት ለማዘጋት ነው። ድፍረታችሁ እናንተ የወደዳችሁትን ለወድ እናንተ የጠላችሁትን ልጠላ ምን አገባኝ? ከቤታ ጋር ነው የተነጋገሩት። ሁለቱም በቂ ምላስ አላቸው፣ መነጋገር ይችላሉ። ለሌላ አካውንት ገባና ያው ማይሻዋ በሚል ደግሞ ገቡና ይሄን ቻሌንጅ ማድረግ አለብን ምናምን ብለ የተቀናጁ ሰዎች ናቸው። የተቀናጁ ሰዎች ጆከርና አስከ የተቀናጁ ሰዎች እነዚህ ሆን ብለው አንደኛ ትልቁ ነገር ምንድነው? ጆከር መንፈሱን ሰብስቦ በራሱ ሙድ እየተጫወተ ቪዲዮ አለ ከሰው ጋር ሊያጣሉት ነው። ይሄ ነው ቪዲዮ አለ አለኝ። ቪዲዮ ላይ ነው ወጣው። እኔም እኮ አሁን ፒተር ያንን ግሩፕ ኃላፊነት ማንም ገብቶ ሊጽፍ ይችላል፣ ግን ጠላት ከሆነ ሪሙቭ አድርጎ ማስወጣት ማባረር። በቃ እኔ ያልኩት ይሄንን ነው። ዙሮ ሊንኩ ተጭኗል። ልጅቷም ሊንኩ ተጭኗል ባዮ ላይ ስላለች ማንም ገብቶ ሊጽፍ ይችላል። ቪዲዮ ይዘጋል። ስለሰነግር ለምን አትሰማ ነገር ተጻፈ 24 ሰዓት ግሩፕ ስለከፈትክ ብቻ 24 ሰዓት ቁጭ ብለህ እንዲህ አይደለም። ኦኬ ቤታዬ ጥፋት ካለባት ጥፋቷን ማረም ያለባት ምንድነው? እንደዚህ ያረጋሉ። አሁን እሷ ነው ግሩፕ ሰዎች ሪፖርት ያደርጋሉ ወይም አካውንት ላይ ራስ የሚባለው ሰውዬ ነው ገብቶ የጻፈው። እኔ በራሴ ፈልጌ አገኘሁት። የእውነት ነው የምልህ እርስ በርስ እንድትባሉ የተፈለገ ነገር ነው። እንደዚህ የተደራጁ ሰዎች ገብተው እዛ ጋር ይጽፋሉ፣ ቪዲዮ ቀርጸው ይወጣሉ። ይሄን ነገር የሰው አካውንት ማንም ይኸውላችሁ የኔን አዘጉ እኮ ብዬ መጣሁ። 10,000 ሰው ልንገራቸው ወደ 10,000 የሚደርስ ግሩፕ ያለን ሙባረክ ግሩፕ አለ። ኧረ ሰውኛ አካውንት የሚለቀቀው መዘጋት አይችልም። መጀመሪያ የተመሰረተው ቤታና ሊያሾ ሲጣሉ የሊያሾን የዩቲዩብ አካውንት ለማዘጋት ነው። ከዛ የተመሰረተው ደግሞ ቫዮ ላይ ነው የተቀመጠው። ቤታ ዮፋን የምትባል ልጅ የሷ ቫዮ ላይ ነው ያስቀመጠችው። ቫዮ ላይ ማለት ደግሞ ማንኛውም ሰው መግባት ይችላል። ኦሬዲ አንተ ማን ከፈለክ የልጅቷን ቫዮ ላይ ያለው ተጭነክ መግባት ትችላለህ። 900 አካውንት ማዘጋት እንደዛ አይደለም። እኔ ያንተ ቲም ከሆንኩኝ ያንተ ግሩፕ ከሆንኩኝ 150 ሰው ይዤ ስልክ ቁጥር በውስጥ ተቀባብዬ በስነ ስርዓት ነው እንጂ እንደዚህ በድብቅ ነው እንጂ ይሄ ሙሽ እንደዚህ ገብተህ ቫዮ ላይ ተጭነህ እየገባህ ምናምን ይታያል። አሁን ይኸውልሽ እኔ ምን እንድታብራራ እንደው ቢሆን ይሄ ግን 900 ሰው ያለበት እንደዚህ አይነት ነገር እንድታብራራልኝ የፈለኩት ነገር አይደለ? አዳምጪኝ እንድታብራራልኝ ሲቀጥል ያለው ስሜ ሜንሽን ተደርጓል ስልሽ፣ አዎ ከግሩፕ ላይ እንደዚህ ባዮ ላይ ተጭኖ ሰው ገብቶ የፈለገውን ነገር ይጽፋል። ስለዚህ ግሩፑን እሷን መቆጣጠር አትችልም። እዛ ጋር ያሉት አድሚኖችን መቆጣጠር አይችሉም ብለሽ እንጂ ማስረዳት እኔ የሚያልኩት ስሜ ሜንሽን ተደርጓል። ጃፒም ሁላችንም እንደዚህ አይነት ይሄ ሌላ ነገር የተንበጫበጨ ነገር ስለዚህ ከቁጥጥራችን ውጭ ነው። ቴሌግራም ግሩፕ ኦልሬዲ ከቁጥጥራችን ውጭ ነው። አሁን ላይ እየተቆጣጠር ነው አይደለም። ማንም ሰው አንተ መግባት ይችላል፣ ጃፒ መግባት ይችላል፣ ማንም ሰው መግባት ይችላል ማለት ነው። የሚያዘጋ ካለ እፈልጋለሁ። ኖ ጭራሽ የለንበትም። አሁንም እኔ አላልኩሽ ማንም መከለከል ያለ እኔ ሜሽን እንዳስፈላጊነት ሌላ መረጃ ማሳየት እችላለሁ። እኔ አንተ አዳምጪኝ። እንደዛ አይነት ዝም ብሎ ጥጥጥ የሚል ወሬ አልወድም። ስሜ ሜንሽን ተደርጎ ግሩፕ ላይ አይቻለሁ ተፖስቶ አልኩሽ። አላየም ካልሽኝ ቪዲዮውን ገብተሽ ማየት ትችላለሽ። ያን ጊዜ ውሸታም በይ። ግሩፕ ላይ ግን የሰው ስም ሜንሽን ከተደረገ ለምን የነሱ ስም ተነስቶስ የነሱስ አካውንት ለምን ይዘጋል ብላ ከግሩፕ ላይ ማንሳት ትችላለች። ማዘጋ መብቷ ነው። ግልጽ ነው የምነግርሽ። እኔ ያየሁትን ነገር ነው እንጂ የምናገር ዝም ብዬ ሰውን አልሆነችልም። እኔ የከፈኩ ግሩፕ ከሆነ ያዘጋ ማንኛችንም የምንታወቅ ልጆች ማንኛውም ሰው ማን ጻፈው? እሺ እዛ ላይ ግሩፕ ላይ እኔ እንደዛ ነገር ከተጻፈ እኔ የከፈኩት ኦነሩኝ እኔ ግሩፑን የከፈትኩት እኔ ከሆንኩኝ ይሄ ስድብም ጠላቻ ማለት እኔ ማንንም አጠላም። ሚዲያው ለሁሉም ይበቃል፣ መብታቸው ነው ሁሉ። እዛ ላይ ግን የሰው ስሜሽን ከተደረገ አይ ይሄ ነገር ጥሩ አይደለም አንሱ ወይም ሪሙቭ ማድረግ ወይም እነዛን ሰዎች ማስወጣት እንደዚህ ነው። በማይታወቅ መንገድ ጻብ የሚመጣው በዚህ መንገድ ነው። ኦኬ እንኳን አይደለም እናንተ ለአማራ ድምጽ አብራችሁ አንተና ጆከር እኔ ስለማከብርክ ነው የገባሁት። ራስ 1924 ፎቶን ዘግዝቆ ሲራገጥ የሚውል ልጅ ነው። በአካል በህይወት ወደማይሆን ነገር አትውሰጂ። የምትጠየቂውን ጥያቄ ግሩፑን ከከፈኩት እኔ እዛ ግሩፕ ላይ የሰው ስም ሜንሽን ከተደረገ ከቁጥጥራችን ውጭ ነው። እሱ ነገር እስማማበታለሁ። የመጣ ሰው ገብቶ ነው የሚጽፈው እሱ ነገር እሱን እንጂ ከሌሎች ጠበቃ የመሰላችሁ ሰውንም አታሰድቡ። ጥያቄ ነው የተጠየቀ። ጥያቄ ሲጠየቅ ደግሞ ይሄ ነው። እኔ ስሜ ሜንሽን ስለተደረገ ነው እዛ ጋር ስሜ ስለተጻፈ ነው የጠየቁት። በቃ ራስም ጃፒም ሁሉም የራሱን ይጠይቃል። እሺ እንደዛ ከሆነ ነገርኩህ። ግሩፑ 900 ሰው በላይ ያለበት ስለዚህ ሪከርድ አትልኝ። ልጅቱን ራሱ ስሟን እኔ ሸር አደርግልሃለሁ።
ጆከር እሺ የልጅቱን ስም እኔ ሸር አደርግልሃለሁ ባዮ ላይ ኢቭን እስካሁን ድረስ ተጭነህ መግባት ይችላል ከቁጥጥራችን ውጭ ነው ተግባባ በቃ ስለዚህ በቃ ጨርሻለሁ ኃይለ ማርያም 3 መንግስት አስተካኪው ጉቺ አስተካኪው እንዴት 3 መንግስት የምትዩ እኛ እንኳን 3 መንግስት በልተናል ኃይለ ማርያም አይቆጠርም አንቺ ደግሞ ኃይለ ማርያም በዛው በኢህአዲግ ስር ነው ያማታል እንዴ ኃይለ ማርያም አይቆጠርም በኢህአዲግ ስር ነው እና ጃኑ እንዴት ነው መሪ ነው አይቆጠርም ኃይለ ማርያም አይቆጠርም ደርግ ኢህአዲግ ብልጽግና ደርግን በልተሻል እንዴ አንቺ አይ አልበለው በቃ ብልጽግና በቃ ማለት ኃይለ ማርያም አይቆጠርም አንቺ ሴትዮ መንግስት ነው መንግስት ማለት አስተዳዳሪው በኢህአዲግ ስር ነው ኃይለ ማርያም አይቆጠርም በግድ ልቆጥሩ እንደ ኃይለ ማርያም ኢህአዲግ ነው እዛው ነው አንድ ላይ ያማታል ይመችሳው አቦይ መችራሽ ጉዳይ ስለምታችሁ አምሽክ አድርጋችሁ የበላችሁ 225 የደፈናችሁ ከ4 ከ3 ምናምን ወንድ 3 2 ሞተር ያወረድሽ ባለ 3 ስፒከር ማለት 3 ሞተር ማለት ምን ማለት ነው? ቆይ 3 ልጅ ነው 3 ልጅ የወለደች ከ3 ወንድ 3 ሞተር ያወረዱ ተገሳገስ የተመታች 3 ሞተር ያወረደች አሁን እኔ አሁን ከኬኳ አባት ደግሜ ካልወለድኩ 2 ሞተር አወረደች ልትለኝ ነው እንስሻለው ሊያ ከሌላ ብትወልጂ 2 ሞተር ያወረደች ብዬ ጋይስ አሁን እኔ ከኬኳ አባት ጋር ተግባብቼ ድጋሚ ካልደገፍኩኝ እኮ ከሌላ አባት ጋር ኮለርኩኝ 2 ሞተር ያወረደች ልትለኝ ነው ላይቭ ላይ ባለ 2 ስፒከር ነው አምልሽ ባለ 2 ስፒከር ብዬሽ ነው የምመጣው 2 ስፒከር ማለት ጋይስ 1400 ሰዎች አላችሁ ከሊያ ጋር የቀጠሮ ጌም ልጫወት ተሰጡኛላችሁ ስጠፋ እንኳን ደውላ ምን ነው አላየሁሽም ሰሞኑን ሚዲያ ላይ ምን ሆነሻል ምንድነው ትለኛለች ትደውልልኛለች እንዴ ድፍረታችሁ እናንተ የወደዳችሁትን ለወድ እናንተ የጠላችሁትን ልጠላ ምን አገባኝ ከቤታ ጋር ነው የተነጋገሩት ሁለቱም በቂ ምላስ አላቸው መነጋገር ይችላሉ ከሊያ ጋር ላልጫወት ነው እናንተ ናችሁ እንጂ እንዲመታሽቃበቱት ቤታ ይሄን አታስብ ይውላችሁ ቤታ ይሄን አታስብ እናንተ ናችሁ ይሄን የምታስቡት እናንተ ናችሁ ይሄን የምትሉት ምን ያገናኘኛል ምን ያነካካኛል እኔ ሸማ በየፈርጁ ይለበሳል አለቅ ይሄኛው ቀን ደግሞ ያበቃና መልካሙ ቀን መጥቶ ደግሞ ሲታረቁ ዳር ተቀራላችሁ ልክ አሁን ቤታና ማሜዳኛው ሲታረቁ ዳር እንደቀራችሁ አታጨብጭቡ ኮሜንት ላይ አታጨብጭቡ የሰለችኝ እኔ ኮሜንት ላይ የምታጨበጭቡ ሰዎች እዛም ሜዳችሁ ትክክል እዚህም መታችሁ ትክክል እዛም ወጣችሁ ትክክል እዚህም መታችሁ ትክክል ከቻላችሁ ማስታረቅ ካልቻላችሁ ዝም ብላችሁ መኖር የተመቻችሁ ቤት ማየት እንዴ ለፈጣሪ ለእውነት ነው እንጂ እኔ ድክም ምን ያላችሁት ደግሞ አሁን አንቺ አሁን የቤት ታህት ነሽ ተይ እንጂ ተደርቤ ወጥቼ ልሳደብ ሊያን እንድሳደብ ነው ወይስ ምን እንዳደረግ ነበር የጠበቅሽው ቀልደኛ ናችሁ በጣም እናንተ ናችሁ ይሄን የምታስቡት ቤተኤሌማስ ይሄን አታስብም ትነግራችሁ እናንተ ናችሁ የምታስቡት ኖ እኔ ከገባኝ እውነት ጋር እንቆም ከገባኝ እውነት ጋር የእናቴ ልጆች እኮ እዚህ ጋር የምትመጣ አይታችኋት ከሆነ የወንድሜ ሚስት ነች ብዬ የምላት ልጅ አንድ ልጅ እዚህ ጋር ገስት ላይ ስገባ አይታችኋት ታውቃላችሁ ይላችሁ ከወንድሜ ተለያይታለች የእናቴ ልጅ እንደዚህ ጥንብርኩሴን እያወጣኝ እንዲየገላመጠኝ ምን እያለኝ ራሱ ድሬዳዋ ሲሄድ ከስሩ አልወጣ ምን አገባኝ ሁለቱ ናቸው የተለያዩት እኔን ምን አረገችኝ ከሷ ጋር ባየኝ ቁጥር አንዱ ይዘጋኛል ሲዋደዱ አብረው ኖሩ ሳይዋደዱ ተለያዩ እኔ ምን ቤት ነኝ ዛሬም ራሱ ስትመጣ ገስት ላይ ገብታ ሰላም ብላኝ አውርታኝ ለምትሄደው ሲስማሙ አብረው ኖሩ ሲለያዩ አብሬ መለያየት አለብን እንዴ ያማችኋል እንዴ ለሰው በሽታ ነው እንጂ የምትሰጡት የምትጨምሩት ነገር የለም ቤታን ብትወዷት ከየሰው ተጣይ አትሏት ቤታን ብትወዷት ታይ በቃ ዝም በይ የራስሽን ኑሮ ኑሪ ነው የሚባለው ከየሰው ስትባላ ስታዩ አትደሰቱ የሚወድ ሰው ይናያደርግ እኔ ከገባኝ እንኳን እዚህ ሚዲያ ላይ ለማቃችሁ ለሚዲያ ሰዎች አይደላችሁ ነገርኳችሁ ምድር ላይ ለወንድሜ አይመለከተኝም እኔ ሲወዳት አብሯት ኖሯል ሲለያይ እሱ ነው የተለያየው እንጂ አይደለም እኔ ምን አገባኝ ሲለያዩ ሁለቱ ተለያዩ እኔና እሷን እኔም በምን ምክንያት እሷን ልዘጋት ይችላል እንኳን ለእናንተ እዚህ ሚዲያ ላይ ለማቃችሁ አይደለም እንደዛ ነው